ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና ጽናት ሸልሞኝ እስክቆም ካምባው ከጥመት ጉራ ብወድቅ ከጉድባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። መራራ እውነት ክፍል 3 ዝምታውን ለመስበር። እኔ ሁሌ የማጠገብ ሁኔ መጽሐፎችን ለሱ ማንበብ ጀመርኩኝ። የማነብለት መጽሐፎች ራሳቸውን በተለያዩ ነገሮች ስተው አብደውና ወደ ራሳቸው የተመለሱ ሰዎች አነቃቂ ጽሁፎች፣ አስቂ ቀልዶች፣ የሚገርሙ የቁርአን ምዕራፎች ብቻ ቢሰማኝም ባይሰማኝም እለፈልፋለሁ ለሱ ብዬ የማነበው ለኔ ብዙ ጠቀመኝ። ሪሃና ደግሞ በትወና ላይ በጣም ጎበዝ ናት። እንደ አክተር ሁና እንደ ተማሪ አንደ አባት አንደ ሚስት ሁና ትተውናለች። እንዳንደ ያማን ሁኔታዋን እያየ ፈገግ ይላል። የዚህን ጊዜ ሪሃና 30 ደቂቃ ልትተውን ያለችውን ወደ 1 ሰዓት ታራዝመዋለች። ባቢ ደግሞ በስንት ስቃይ ሰውነቱን አጥቦ ልብሱን ቀይሮ የተለያዩ ዘና የሚያደርጉ ቦታዎች ላይ ይወስድና እንዲዝናና ያደርገዋል። ማዬ ምግቡን በስርዓት እያዘጋጀች ትሰጠዋለች። የተለያዩ አስተማሪ ታሪኮችን ትነግረዋለች፣ ትመክረዋለች። ብቻ ሁላችንም ለ1 አመት ለፋን። እኛ ቤት ከመጣ 2ኛ አመቱን ያዘ። አሁን ብዙ ለውጥ አለ። አማን በእኛና በዶክተሮቹ ጥረት ብዙ ነገሮች ቢቀየሩም ባቢ ግን የመድኃኒቱን ወጪ አልቻለውም። አሁን እንደውም በጣም የሚወዳትን መኪናውን ለመሸጥ ተገዶ ሸጣት። ንግዱ እንደ ድሮ ጥሩ አይደለም፣ በጣም ቀዝቅዟል። በዚህ ከቀጠለ ወደፊት የአማን መድኃኒት የኛ ትምህርት ቤት ክፍያ ከየት እንደሚመጣ አላውቅም። እኔ ይሄን ሳስብ ፈራለሁኝ። ባቢ ሁሌም በየ3 ወሩ አዲስ አበባ እየሄደ መድኃኒቱን ገዝቶ የአማንን ጤናውን በምን ሁኔታ እንደሆነ ቼክ አድርጎ ይመጣል። ዶክተሮቹ በትንሽ ጊዜ ወደ ጤናው እንደሚመለስ እርግጠኛ ሆነው ለአባቢ ነግረውታል። ብቻ የኛ ተስፋ በዶክተሮች ሳይሆን በአላህ ላይ ነው። አላህ ቶሎ ወደ ጤናው እንዲመልሰው የሁላችንም ዱዓ ነው። ጁምዓ ቀን አማን በጧት ተነስቶ ፀሐይ ላይ ተቀምጦ እኔ ደግሞ ከእንቅልፌ ተነስቼ እኔን እያሻሸው በአንድ እጄ ውሃ ይዤ ከቤት ስወጣ አማን ደህና አደርክ አማን አልኩት። ለምዶብኝ ነው እንጂ መልስ ይሰጠኛል ብዬ አልነበረም። ሁሌም ብጠይቀው ባወራውም ከዝምታ ውጪ መልስ አይሰጠኝም። ለነገሩ ዝምታ ባይገባኝ ነው እንጂ ለሱ መልሱ ነው። አዎ ዝምታ ላወቀ ጥሩ መልስ ነው። እኔም ይሄን ስለማውቅ ለጥያቄ ቃል መልስ ሳልሰማ እንግባባለን። ዛሬ ግን አማን ደህና አደርክ አማን አልሐምዱሊላህ ብሎ ለመጀመሪያ ጊዜ ተነፈሰ። አላመንኩም። ከኋላ የሌላ ሰው መልስ የሰጠኝ መስሎኝ ዞርኩኝ። ከአማን ውጭ ሌላ ሰው የለም። ጆሮዬን ጭራሽ አላምንም ብዬ በድጋሜ ድምፄን ጮህ አድርጌ አማኔ ደህና አደርክ ስለው ጠየቅኩት። ለስለስ ባለ ድምጽ ደህና ነኝ የምሰማውን ላምን ብዬ በድጋሜ ጠየቅኩት። አሁንም ደህና ነኝ አለኝ። የዚህን ጊዜ አፍጥጬ ተመለከትኩትና ምንም አላምንም አልኩኝ። እሱ ነው ወይስ ጆሮዬ ነው ብዬ ግራ እንድትጋባ አባቢ መጣ። ምን እየሰራሽ ነው ሃናን አለኝ። አባቢ አማን መናገር አቃተኝ። አማን አወራ ብሎ ማመን ከባድ ነው። እንደ እብድ የመጣ አካባቢ ይለፈልፋል እንጂ በስርዓት አንድ ቃል አውርቶ አያውቅም። ይሄ ሁሉ አመት ሆነው ዛሬ ለመጀመሪያ ጊዜ አልሐምዱሊላህ ሲል እንዴት ልመነው? ባቢ ምንድነው የምታወሪው? አማን ምን ሆነ ሲል ጠየቀኝ። እኔም አማን አወራ አባቢ አማን አወራ። ቆይላ ካላመንከኝ እሱ ከሷ አንደበት ስማ። አማን ደህና አደርክ ስለው አልሐምዱሊላህ ሲለኝ ስማ ብዬ አማን ደህና አደርክ አልኩት። አማን ዝም አለኝ። አሁንም በድጋሚ አማን ደህና አደርክ አልኩት። አማን ግን ዝም ከማለት ውጪ መልስ አልሰጠኝም። እኔም ተስፋ ሳልቆርጥ ደጋግሜ አማን ደህና አደርክ አልኩት። መልስ የለም። አማኔ ቅድም አልሐምዱሊላህ ብለኸኝ አልነበረም? አሁን ለአባቢ አልሐምዱሊላህ በለው በአላህ
ማኔ ስለ ለመንኩት መልስ የለም አባቢ አናኔ ሁሌም ለምትናፍቂ ነው ያወራ የመሰለሽ ደሞ እንቅልፍሽን አልጨረሽም መሰል ወይ ወደ ቤት ግቢ አለኝ። ቆይ አባቢ እኔን አታምነኝም ማለት ነው? አወራኩ ነው ምልህ አማን አወራኩ ነው ምልህ። አባቢ ግን ጭራሽ አላመነኝም። ራሴን ተጠራጠርኩት። የምር አላወራም እንዴ እያልኩኝ ከራሴ ጋር ማውራት ጀመርኩኝ። ከመሃል አባቢ በይ መቃጀቱን ታዩና እኔ ስራ እየረፈደብኝ ነው። አማን ቁርሱን አልበላም፣ ቁርሱን ስጪው፣ መድኃኒቱን በሰዓቱ ይውሰድ አደራ ብሎኝ ሄደ። ወላሂ አባቢ እየቃዠሁ አይደለም፣ እውነቴን ነው። አማን አውርቶኛል አልኩት። አባቢ በማሾፍ አይነት እየሳቀ እውነት ያደርግልሽ ብሎ ደህናዋይ ብሎኝ ሄደ። እንዴት አባቢ አያምነኝም? ተናድጄ አማን ለምን ዝም አልክ? አታወራም? አውራ። አየህ አባቢ እየቃዠሽ ነው ሲለኝ ሰማህ? ኧረ በአላህ አማን ተው አውራ። ዝም አልክ? ሁሌም ዝም አይጨንቅህም? በቃ እሺ እንዴት አደርክ ስልህ እንዴት ብቻ አልሐምዱሊላህ በለኝ። ሌላ ምንም በል ብዬ አልለምንህም። እሺ አማን እሺ አልሐምዱሊላህ በለኝ። ቢያንስ እንኳን አልሐምዱሊላህ ብሎኝ አላለኝም የሚለውን እርግጠኛ ለመሆን ነበረ። ነገር ግን አማን አሁንም መልስ የለም፣ ዝም አለኝ። አያባቢ እውነቱን ነው እየቃዠሁ እንጂ አማን አውርቶ አይደለም ብዬ ምግቡን ለመስጠት ወደ ቤት ስገባ የግቢው በር ተንኳኳ። አንድ ሀሊማ የምትባል ጎረቤታችን ናት። እውነት ለመናገር እኔ አልተመቸችኝም። የዛኔ አማኔኛ ቤት የመጣ አካባቢ ከአንድ ወልዶ ይሆናል እያለች ካለ ስሙ ስም እየሰጠች የነበረችው ሴትዮ ነች። ዛሬ ምን እግር ጥሏት እንደመጣች ባላውቅም በሩን ከፍቼላት ሰላምታ ከተለዋወጥን በኋላ ነይ ግቢ ወደ ቤት ብያት ይዣት ስገባ አማኔ ውጭ ፀሐይ ላይ ተቀምጦ አየችው። እንደው ላይድን አባትሽ ዝም ብሎ ይለፋል፣ በደህና ጊዜ ያገኛትን መኪናውንም ሸጣሉ። እንደው ልፋ ብሎት ነው እንጂ ለማይድን እብድ የሚለፋ ንግግሮችን አላስጨረስኳትም። በጣም አናደደችኝ። የማይሆን ነገር ልናገር አልኩና ካፌ መለስኩት። ሀሊማም ምን ፈልገሽ ነው የመጣሽው? በደህና ነው ብዬ ወሬዋን ቀየስኩት። እሷ ምን ትላለች? ጎረቤት አይደለሁም እንዴ? ጎረቤት ሀቅ የለውም ያለሽ ማን ነው? እኔ ልጠይቃችሁ ብዬ ስራዬን አቋርጬ ነው የመጣሁት። ደሞ ልጄ ጓደኛሽ ልታገባ ነው፣ ልጅ በልጅነት ነው እያለች አፈጠጠችብኝ። እናትሽ የለችም እንዴ ስትለኝ ጠየቀችኝ ቀስ ብዬ። በጠዋት የመጣሽው ልጠይቂን ነው አይደል? የልጅሽን ማግባት ልትነግሪን ነው? ባትመጪ ይሻል ነበር አልኳት። ምን አልሽኝ አለችኝ። ተናገርኩትን አልተሰማትም። ጆሮዋ ትንሽ ያከራክራል። ብዙ አትሰማም ብዬ አላልኩም። እናቴ ያለች ነይ ወደ ቤት ግቢ፣ ማዬ ቁርስ እያዘጋጀች ነው ብዬ ወደ ውስጥ ይዣት ገባሁኝ። አማንም እኔ እማዬ እያዘጋጀች የነበረችውን ቁርስ ልሰራ ወደ ኩሽና ገባሁኝ። አዘጋጅቼ ጨርሼ ሳቀራርብ ሀሊማ እኔ አልበላም በልቼ ነው የመጣሁት አለች። እማዬ ማረታይ ትንሽ ቅመሽ ብላ ለመነቻት። በልቻለሁ ስትል ገገመች። እማዬ አልበላም ካልሽ አማኔን ይዘሽው ነይና ለኛ አቅርቢ አለችኝ። እኔም አማኔን ከውጭ ይዤው ወደ ቤት ገባሁኝ። ምግብ በአንድ ስፍራ አቀረብኩኝ። አማኔ እኔ አጠገብ ሆኖ መመገብ ጀመረ። ሀሊማም ቆጣ ብላ እረ እናንተ ሰዎች ምን ነካችሁ? ሰው እንዴት ከብድ ጋር አንድ ላይ ተቀምጦ ይመገባል? ይህንን ተውትና እንደው ለመሆኑ የእሱ መመገቢያ እቃዎች፣ ማንኪያዎች፣ ብርጭቆዎች፣ ሳህኖች ለይታችኋል? አለች። ሀሊማ አላበዛሽውም? ቆይ ምን ለማለት ፈልገሽ ነው? አማኔ እኮ ለእኔ ወንድሜ ነው። ደግሞ የሚባል የማይባለውንም እወቂ። ጥሩ ንግግር ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም። ንግግሬን ሳልጨርስ እማዬ ተነሳችና ከአማኔ አጠገብ ተቀምጣ ከአማኔ ጋር አብራ በአንድ ሳህን መመገብ ጀመረች። ሀሊማን በንቀት አይኗ እያየች ጭራሽ አንድ ላይ መመገብ እጭ ከዚህ ቆሻሻ እብድ ጋር ብላ ወደ አማን አፈጠጠች። አማኔ ከሀሊማ ንግግር እየመረረው ይመስላል። ዝም ብሎ አንገቱን ደፍቶ ወደ ክላሱ ሄደ። እኔም ሀሊማ ስትናገር በጆሮዬም በአይኔ የአማንን ሁኔታ እየተከታተልኩ ነበር። አዝኖ ሲሄድ አላስቻለኝም።
መገቤን ትቼ ተከተልኩት። ክላስ ገባሁኝ። አማኔ ሁለት እግሮቹን አጥፎ ከሆዱ ጋር አጣብቆ ይዞ ኩርምት ብሎ ተቀምጧል። አማኔ ብዬ ስጠራው ቀና አለ። እነዛ ውብ የሆኑ ጎላ ያሉ አይኖቹ እንባ ይረግፋል። እንዴ አማኔ፣ ሀሊማ እኮ ዝም ብላ ነው ወይስ በሷ ንግግር ነው የምታለቅሰው? አይ አማኔ፣ ባህሪዋ እኮ ነው፣ የምትናገረውን አታውቀውም። በአላህ አትቀይማት አልኩት። ማጽናናት ጀመርኩኝ። አማኔ ግን ማልቀስ አላቋረጠም። እንባውን ዝም ብሎ ይፈሳል። ምን ላድርግ ጨነቀኝ። መድኃኒቱን ደግሞ አልሰጠው፣ ምክንያቱም መድኃኒቱ በጣም ከባድ ነው። ስለዚህ በደንብ ካልተመገበ ጨንጓራውን ይጎዳዋል። ምን አለ ሀሊማ በሄደች ሰዓት ሳያልፍብኝ በልቶ መድኃኒቱን በወሰደ ስል አሰብኩኝ። ለነገሩ ብትሄድም እሺ ብሎ አይመገብልኝም። ብቻ በሆነ ነገር ሀዘኑን አስረስቼ ፈገግ ማድረግ ፈለኩኝ። አንድ ታሪክ ልናገረው መጽሐፍ ይዤ የመጣሁ። መቼም መጽሐፍ ሳነብለት ምስጥ ብሎ ነው የሚሰማኝ። ባቢ እንኳን ቢጠራው አይሰማም። መጽሐፍ ይዤ መምጣቴን ሲያይ አጠገቤ ጠጋ ብሎ ተቀመጠ። እኔም ፍላጎቱን ስለማቅ አማኔ ዛሬ አንብቤያቸው ፈገግ ካሰኙኝ አስተማሪ ገጠመኞች አንዱን አነብልሃለሁ ብዬ ጀመርኩት። አንድ ድህረ ገጽ ምርቃን ተማሪ የመስክ ምርመራ ለመስራት ወደ ሰሜን የኢትዮጵያ ክፍል ሄዷል። ሰሜኑ ክፍል ደግሞ እንደምናውቀው ደኖች፣ ተራሮች ናቸው። ይሁን እንጂ አንዳንድ የሃይማኖት ተቋማት ያሉበት ቦታ በደንብ የተከበረ ነው። ሰውየው ምርምሩን ማድረግ የፈለገው ዛፎችን በተፈጥሮ ዘር የመስጠትና ዘሮችንም የብቅለት ችግር ሊያጋጥማቸው ይችላል ወይስ የሚለውን የስር ተፈጥሮ ብቅለት ከምን ይመነጫል የሚለውን ለማወቅ የዛፎችን እድገት መከታተል ይጠይቅ ነበረ። በዚህም መሰረት አንድ ዛፍ ያብባል፣ ፍሬ ይሰጣል። ፍሬውም ወደ መሬት ይረግፋል። መሬት ላይ ከረገፈ በኋላ ግማሹ ይበቅላል። በቅሎ ችግኝ ሆኖ መልሶ ዛፉ ይሆናል። ቀረው ደግሞ መሬት ውስጥ ከአፈር ጋር ሆኖ ምቹ ጊዜ ይጠብቃል። እንግዲህ የብቅለት ችግር ለማወቅ ይህን ዑደት እየተከታተለ ማወቅ ያስፈልጋል። ለዚህም የተለያዩ ቦታዎች እየተዟዟረ ከዛፍ ላይ ከረጢቶችን እያስቀመጠ በየሳምንቱ ከረጢቱ ውስጥ የገቡትን ፍሬዎችን ወደ ላቦራቶሪ እየወሰደ ምርመራውን ያደርጋል። ይህን ምርመራ ቢያንስ 1 ዓመት ይፈጃል። አንዱ ከረጢት በሳምንት ምንም ፍሬ ሳይዝ ባዶውን ሊገኝ ይችላል። ይሄ ደግሞ የምርምሩ አካል እንጂ ችግር አይደለም። ከረጢቱን ያስቀመጠበት ቦታ አንድ አባት መምህር አሉ። ተማሪዎችን ሰብስበው በዛ አካባቢ ያሉትን ተማሪዎችን ያስተምራል። ሰውየውም መምህር ማንኛውም ሰው መጥቶ ከረጢቱን እንዳይወስድብኝ አደራ ብሏቸው ይሄዳል። ስለ ምርምሩ ቢጠይቅ ጠብቅልኝ ላለው መምህር ምንም ነገር አልነገረውም። ብቻ በየሳምንቱ ለወር ያክል እየተመላለሰ ከረጢቱን የገቡበትን ፍሬዎች ይዞ ይሄዳል። ይህም መመላለስ ያየ መምህር እንደው ልጄ ዓመት ሙሉ ተመላልሰህ ትዘልቀዋለህ አሉት በሐዘኔታ። ሰውየውም አዎ ዓመት ሙሉ እመላለሳለሁ፣ ከከረጢቱ ውስጥ የገባውን ዘር ስለምፈልግ ግድ ነው እመልሳለሁ አላቸው። በዚህ ሁኔታ አንድ ሁለት ወር ከተመላለሰ በኋላ 8 ጊዜ ማለት ለ9ኛ ጊዜ ሲመጣ ሁሉም ከረጢቶች እስከ አፋቸው ሞልተው ሙልት ብለው ያገኛቸዋል። ይደነግጣል። እንዴት በአንድ ሳምንት ይሄን ያክል ዘር ይረግፋል? ተአምር ነው እያለ ከራሱ ጋር ድምጹን ከፍ አድርጎ ሲፋጠጥ መምህሩ ሰምቶት ነበርና ተማሪዎችን አስከትሎ ይመጣሉ። ሰላምታ ከሰጠው በኋላ መገረሙ አይተው ምነው ልጄ አሉት። ልጁም አይ እንደው ደንቆይ ነው በሳምንት ይሄን ያክል ዘር መርገፉ ሲላቸው መምህሩ ነው አሉ። እኔማ እንደው በየሳምንቱ ስትመላለስ ስታሳዝነ ጊዜ ተማሪዎችን ሰብስቤ ከመሬት ያለውን እያፈስኩኝ ከዛ እየረገፈ ሞላልህ አሉት። እንግዲህ አማን አስበው የዛችን ሳምንት ምርመራ የሚቀጥለው ዓመት ያችን ጊዜ መጠበቅ ሊኖርበት ነው። ሰውየው ተናዶ ዝም ሲል መምህሩ እንግዲህ ያኔ ልጅ የሚበቃህ ይመስለኛል፣ ተንግዲህ አትመላለስ አሉት። አማን ፈገግ አለ። ፈገግታው እንዴት ያምራል እያልኩኝ ትንሽ ካፈጠጥኩበት በኋላ ግን አማኔ ማን ይመስልሃል ጥፋተኛው አልኩት። እንደውም ዝም አለ። ይኸውልህ አማኔ
ለኔ ጥፋተኛ ሁለቱም ናቸው። መምህሩም የሚያደርገውን ሰውየው ለመምህሩ መናገር ነበረበት። መምህሩ ልጁን ለምን እንደሚፈልገው መጠየቅ ነበረበት። አየህ አማኔ፣ ይህ ታሪክ የኛንም ህይወት ይዳስሳል። ሩቅ ሳንሄድ ዛሬ እኛ ቤት የመጣችውን ሀሊማን ብናይ ምናልባት ስላንተ በቂ ግንዛቤ ስለሌላት እኛም ስላላስረዳናት ይሆናል እንጂ እንደዛ ያለች በሌላ በኩል ለሰዎች ጥሩ ነው ብለው የምንናገረውን የምናደርጋቸውን ማንኛውንም ነገር ለኛ ጥሩ ይመስላል እንጂ የሌሎችን የአመት ብቻ ሳይሆን የእድሜ ልክ ህይወታቸውን ልናበላሸው እንችላለን። ስለዚህ የምንናገረውን በተግባር የምናደርገውን እንጠንቀቅ። ስሜትን ሳይሆን አስበን እናድርግ። ለምሳሌ አንድ ሴት አንድ ወንድ የቀረበችው እሱም እህቴ ማለት ናት ብሎ እየቀረባት እያገዛት በዛን ሂደት እየወደደችው እሱ ውደታዋን እያወቀ ዝም ካላት ውደታዋ ዳር ደርሶ እንደምትወደው ስትነግረው አልወድሽም ብሏት ያልሆነ ነገር ብትነግር ማን ነው ተጠያቂው? እሱ ወይስ እሷ? አየህ አማኔ፣ እኛ ሰዎች ማንም ጥፋት የሌለበት ይመስለናል እንጂ ዙረን ብናይ ብዙ ጥፋቶች አሉብን። የብዙዎቹ ህይወት የመበላሸት ሆኖ የመስተካከል ምክንያቶች እኛው ነን። ለሰው ልጅ መድኃኒቱ ሰው ይሁን እንጂ ጠላቱም ራሱ የሰው ልጅ ነው። ስለ አማኔን ራሱን መነቃቃት ጀመረ። ልክ ነሽ ለማለት ይመስላል። ራሱን ማነቃነቅ ጀመረ። ልክ ነሽ ለማለት ይመስላል። ወይኔ አማኔ፣ ዛሬ እኮ ጁማ ነው። ትምህርት ቤት ስብሰባ አለብኝ። በትምህርት ቤት በወር አንድ ጊዜ ሴቶች ወንዶች የምንሰበሰበበት አንድ ጀማ አለን። ይሄን ጀማ የተቀላቀልኩት ከ3 ወር በፊት የደረሰኝ ዩኒብ ራቅ ያለ ስለነበረ ጸጥታውን ጥሩ ስለነበረ አካባቢው ካሎጂ አስገባኝ። ለመጀመሪያ ጊዜ ኮሌጅ እንደገባው የመጀመሪያው አሚሮች ፋአድና አይሻ ነበሩ። ጀማውን እንደተቀላቀልኩ አደረጉኝ። እኔም በደስታ ተቀላቀልኩኝ። ወዳኔም ገንዘባቸውን በማሰባሰብ የተሻልኩ ስለነበርኩኝ በገንዘቡም በወሬም እኔ በአሚርነት ተሾምኩኝ። ከተሾምኩኝ ጀምሬ የተዋጡ ገንዘቦችን እኔ ጋር ነው የሚቀመጡት። ጀማ በዋነኝነት ተቋቋመ። በትምህርት ቤት ይሁን ከትምህርት ቤት ውጭ እርዳታ ለሚሹ እህትና ወንድሞቻችን ይዘይራል። አስፈላጊ የሆነ ነገሮችን ያሟላል። የቤት ኪራይ፣ የትምህርት ቤት ክፍያ የመሳሰሉትን ይከፍላል። ዛሬም ጁማ ነው። ከተቀላቀልኩ ለ3ኛ ጊዜ ሊሄድ ነው። የዛሬ ፕሮግራሜ አንድ የታመመ ሰው አለ ለውሱን የተለያዩ ነገሮችን ገዝተን እንዘይራለን ብለናል። ባለፈው ወር የተዋጣውን 5000 ብር ኔጋ ዛሬ ይዘሽ ነይ ተብዬ የግድ በሰዓቱ መድረስ አለብኝ። ግን ሰዓቱ እየረፈደብኝ ነው። የአማኔ ምግብ እንደምንም ሰጥቼው እስከሚመገብ ልብሴን ቀያየርኩኝ። ከዛ መድኃኒቱን ሰጥቼው ብሩን ይዤ በፍጥነት ወጣሁኝ። አላህ ሲያግዘኝ አንድ ታክሲ አገኝቼ እየሄድኩ እያለ ትዝ ሲለኝ መድኃኒቱን ሰጥቼው በጣም ቸኩዬ ስለነበረ ከአማን አጠገብ አላነሳሁትም። ወይኔ ዛሬ አባቢ ገደለኝ። ሁሌም መድኃኒቱን ስል ነገሮችን አጥብ አጠገቡ አታስቀምጡ ይለናል። እናምን ተሻለኝ። እንዳልመለስ ሊረፍድ ነው። እንዳልሄድ አማኔ መድኃኒቱን ወስዶ አንድ ነገር ቢሆንስ ግራ ገባኝ። ወይኔ አባቢ ዛሬ ገደለኝ። መድኃኒቱን ሳልነግሮችን አማኔ አጠገቡ አታስቀምጡ እያለ ብዙ ጊዜ አስጠንቅቆናል። እና ምን ተሻለኝ? እንዳልመለስ ሊረፍድ ነው። እንዳልሄድ አማኔ መድኃኒቱን ወስዶ አንድ ነገር ቢሆን ግራ ገባኝ። ወደ አሁኑ አንድ ሀሳብ መጣልኝ። እማዬ ላይ ደውዬ መድኃኒቱን እንድታነሳው ማድረግ። አዎ ልደውል ብዬ ቦርሳዬን ስከፍተው ስልኬን ቻርጅ ላይ እንዳደረግኩ ረስቸው ነው የመጣሁት። ያ አላህ ምን ይሻለኛል? ግራ ገባኝ። አጠገቤ የተቀመጠ አንድ ወጣት በትኩረት ሲያፈጥብኝ ቆይ ምን ጠፍቶች ነው? የተናደድሽ ትመስያለሽ አለኝ። አዎ በጣም ተናድጃለሁ። ስልክ ልደውል ብዬ ስልኬ ቤት ረስቸው መጥቼ ነው አልኩት። እሱም ለዚህ ነው እንዴ ተናደድሽው? እኔ ስልክ ይዣለሁ። ከፈለግሽ
ከፈለግሽንኪ እያለ እሱ ከኪሱ መደባበስ ጀመረ። እኔም አልሐምዱሊላህ ብዬ ስልኩን ልቀበል እጁን ሳይ ፊቱን መቀያየር ጀመረ። ከተቀመጠበት ተነሳና ወደ ኋላ ኪሱ ከፊት ኪሱ ጃኬቱን ፈተሸ። ስልኩን የለም። እንዴት ስልኬ እያለ መለፍለፍ ጀመረ። አረ ወንድሜ ምንድነው የምታወራው? ስልክ ጠፍቶ ነው? አዎ ስልኬ ጠፋኝ። አይ እንደኔ የቤት ረስተኸው ይሆናል። በቃ ተው፣ መኪና ስወርድ በአንድ ስልክ ደውላለሁ አልኩት። እሱም እሺ ብሎ ተረጋግቶ ከተቀመጠበት በኋላ አስተያየቱን ሁኔታው አልተመቸኝም። ወዳው ስልኬን አገኘሁት። እንኪ ደውይ ብሎ ሰጠኝ። ከየት አገኘሁት ልለው ነበረ። ምን አገባይ ብዬ ለመደወል ተቀበልኩት። ከዛ የማየ ስልክ በቃል አውቀው ነበርና ስሞክር ስልኩ ባላንስ የለውም። ወንድሜ ስልክህ ብር የለውም፣ ለማንኛውም አመሰግናለሁ ብዬ ሰጠሁት። ሱመረ ጣጣ የለውም ባላንስ ያለው መስሎኝ ነበረ ይቅርታ አለኝ። አረ ችግር የለውም ብዬ ፈገግ ስል ወይ ፈገግታሽ ሲያምር ሲል በትኩረት ተመለከተኝ። እኔም አመሰግናለሁ ብዬ ወደ መስኮቱ ዞርኩኝ። መታወቅ ይቻላል ያሲን እባላለሁ ብሎ እጁን ዘረጋ። ድፍረቱ ሲጀመር ቦታ አጥቼ እንጂ አጠገቡ የተቀመጥኩት ለሌላ ነገር መስሎት ነው። ይሄ ምን አይነቱ ነው? ሀጂ ነብይ ሰላም ይባላል እንዴ ያልኩኝ። መታወቅ አትፈልጊም አለኝ። ሃናን እባላለሁ አልኩት። ዘረጋው እጁን ሰበሰበና ደስ የሚል ስም አለሽ እና ስራ እንዴት ነው ብሎ እጁን ትከሻዬ ላይ አስቀመጠው። ወላሂ ዛኔ ከግር እስከ ጸጉሬ የሆነ ነገር ወረረኝ። ቅፍፍ አለኝ። ሰው ሳይሆን ሰይጣን የተደገፈ መሰለኝ። ቀስ ብዬ ወደ መስኮቱ ሸሸሁ እያልኩኝ ከእጁ ለመራቅ ስቁነጠነጥ ይባስ ብሎ ጃኬቱን አውልቆ ያዥው አለኝ። ጭኔ ጋ አስቀመጠው። አረመናናቄን ሀሳብ አማኔ ምን ነክቶት ይሆን? በሰዓቱ ትምህርት ቤት ስብሰባ ላይ እንደደረስ ሲሆን እያልኩኝ በሀሳብ ተጉዤ ለካ አጅሬው እኔ በሀሳብ እንደሄድኩኝ ርቀቱ ሲጠጋ ከመኪናው መስኮት ጋር አጣብቆ በአንድ እጁ ወገቤን ይዞኛል። ወይኔ ጉዴ! ብዙ ቆይቼ ነው ከሀሳብ የነቃሁት። ለካ የልባችን አይን ካልነቃ የስጋችን አይን መፍጠጡ ትርጉም የለውም። ዝም ብለው እኮ ድንበር ይዘል ነበረ። ከዛማ ከእንቅልፍ እንደተነሳ ሴት ብንን ብዬ በአንድ እጄ ወገቤን የያዘኝን እጁን ወደዛሽ ቀንጥሬ በአንድ እጅ ደግሞ ጭኔ ላይ የነበረውን ኮቱን ወረወርኩለት። አንቺ ያምሻል እንዴ? ምን አጠፋሁ ሲል አፈጠጠብኝ። ምን አጠፋሁ? አታፍርም? ከዚህ በላይ ምን አስበህ ነው አንተ ጅል ዱርዬ! አሁን ታጠገቤ ዞር በልልኝ አልኩት። ታክሲ ውስጥ ከኋላ ያሉ ሰዎች ጭቅጭቃቸው እየሰሙ ነበርና ተው እንጂ አትጣሉ፣ ተደማመጡ። በትዳር ውስጥ እንቅፋት አይጠፋም፣ አንዳንድ እያሳለፈ ነው። ተስማሙ አሉ። ወይኔ ዛሬ ማበዴ ነው። ጭራሽ ባልና ሚስት መሰል ናቸው። ምንድነው የምትሉኝ? ያሲን ንግግሬን አላስጨረሰኝም። አዎ እውነታችሁን ነው፣ ከመጣላት መስማማት ነው ለኛ የሚሻለን እያለ እጁን በድጋሜ ትከሻዬ ላይ ያደረገው። እረ ድፍረት እንዴት ነው! እንዴት ብትንቀኝ ነው አንተ ባለዬ! የታውቀኸኝ ነው የታውቂህ አንተ ብሽቅ አልኩት። ጠገቤ የሆነ እሱን የምመታበት ነገር በአይኔ አጣሁኝ። ከዛ ጫማዬን ወለቅ አድርጌ ራሱን ስለው ታክሲው ቆመ። ታክሲው ውስጥ የነበሩ ሰዎች ሁሉ እኛ ከበቡን። ምን ችግር ተፈጠረ? ምንድነው አሉ። ጀርባ ተቀምጠው የነበሩ ሰዎች ባልና ሚስት ናቸው መሰል እንዲሁ ሲጨቃጨቁ ነበር። ጭራሽ አሁንም ብሶባቸው መደባደብ ጀመሩ። ቆይ ሰው በማያገባው በማይመስለው እንዴት ያወራል? በመሰለኝ ባልና ሚስት አደረጉን። በመሰለኝ ስንት ሰው ስም ጠፍቷል። በመሰለኝ ስንት ከትዳራቸው ተራርቀዋል። በመሰለኝ ስንቶቹ ተጣልተዋል። በመሰለኝ ስንቶቹ የወንጀል ሰለባ ሆነዋል። በመሰለኝ ስንቶቹ ታስረዋል። ስንቶቹ ተሰቃይተዋል። በቃ እርግጠኛ ሳንሆን እንደ መሰለኝ እያልን በመሰለኝ የማይመስል ነገር እናደርጋለን፣ እናወራለን፣ እንሰራለን። ኧረ ተው ተላቀቁ እያሉ መገላገል መሀላችን ገቡ። ቆይ ምንድነው ያጣላችኋሉ? እኔ በንዴት የምናገረውን አላቅም። ስዊቺ ሌባ ስልኬን ብሬን ወስዳ አልወሰድኩም ብላ ገገመች።
ኢላሂ አንተ ቀፋፋ ውሸታም ልጅ እኔ ነኝ አንተን ስልክ የሰረኩት ደግሞ ስልኬን ሰረቀች ብሎ መከራውን ከጀመረ እኔ ምን ልበል ግራ ገባኝ። ሰዎች ኧረ እህቴ ከወሰድሽ አትገግሚ፣ ፖሊስ መጥቶ ሌላ ነገር ከመፈጠሩ በፊት ስጪው ማለት ጀመሩ። ኧረ ዛሬ ማበዴ ነው። ምንድነው የምታወሩት? እሱ እኮ አላስጨረሰኝም፣ ፌና አዘጋኝ። በቃ እሺ አልወሰድኩም ካልሽ ቦርሳሽ ይፈተሽ፣ ኑ ይሄው ቦርሳዬን ፈትሹ ብዬ ቦርሳዬን ስሰጣቸው እሱም ሲፈትሸኝ የተሰበሰበውን ይዤው የመጣሁትን 5000 ብር ስልኩን አገኙት። ደነገጥኩኝ። ኧረ እኔ አልወሰድኩም፣ ብሩ የራሴ ነው፣ ስልኩ የኔ አይደለም። እንዴት እኔ ቦርሳ የሱ ስልክ ሊገባ ቻለ? ግን ግራ ገባኝ። ትዝ ሲለኝ ስልኬ ጠፋ ብሎ ቦርሳዬን ስፈትሽ ብሩን አይቶት ቦርሳዬን በሱና በኔ መሀል ነበር ያስቀመጥኩት። ፊቴም ወደ መስኮቱ አዙሬ ነበር። ብቻ አላቅም። ሰዎች ወይኔ ሲያዩኝ ጥሩ ትመስል ነበረ። አይ የዘመኑ ልቦች እንዲህ ጥሩ አይመስሉም። ጥሩ እየመሰሉ ነው ሰውን የሚዘርፉት እያሉ ማሽሟጠጥ ጀመሩ። ንግግራቸው አናደደኝ። ወላሂ አልወሰድኩም ብል የሚሰማኝ ጠፋ። ወዳው ፖሊስ መጣ። እኔና እሱን ወደ ፖሊስ ጣቢያ ይዘውን ሄዱ። እዛ እንደደረስን ተያዢ አምጪ አሉኝ። ማንን ተያዢ ይሆነኛል? ለአባቢ ብደውል ይደነግጣል። እማዬ እንደውም በዛ ላይ ትምህርት ቤት ተወጣው ብር እኔ ጋር ስለሆነ ትምህርት ቤት የተጠየቁት ይሆናል። ግን ግራ ገባይ። በቃ ከፖሊስ ስልክ ተቀብዬ እማዬ ጋር ደውዬ እንድትመጣ ላድርግ ብዬ ስደውል ይጠራል፣ አይነሳም። አሁንም ደግሜ ሞከርኩት፣ ይጠራል፣ አይነሳም። በተደጋጋሚ ወደ 6 ጊዜ ሞከርኩት፣ ይጠራል፣ አይነሳም። ጨነቀኝ። በዛ ላይ ጊዜው እየመሸ ሄደ። በቃ አባቢ ይቆጣኛል፣ ቢሆን ግድ ነው ብዬ አባቢ ጋር ስደውል እሱም እንደማይ ይጠራል፣ አያነሳም። ኢንሻአላህ በቀጣይ ክፍል እንገናኝ። ያው ዘመወለጋገድ ትላላችሁ ማለት ነው እና በቀጣይ ክፍል ምን ይሆን የሚለው እንግዲህ እንቃኛለን አብረን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች፣ የኔ መልካሞች። ሰላም አለይኩም ወራህመቱላሂ ወበረካቱ።